ሰላም ሰላም፣ እንዴት ናችሁ የዩቲዩብ ቤተሰቦቼ? እንዴት ናችሁ? ደህና ናችሁ ወይ? የማይደረስ ነገር የለም። በጣም በጉጉት ወደ አገሬ ደርሼ ለመመለስ በጣም በጉጉት የሚጠብቃት ቀን ደርሳለች። ቀኑ ደርሳለች። ያው ተዘጋጅቼ እንደዚህ ፋብዬ አምሮብኛል ጋይስ። ያው ሴትያ በጣም ፈጣሪ የተባረከች ፈጣሪ የባረካት ሴት ናት። እንደዚህ እና ሰራችልኝ ፈጣሪ አደረገችልኝ። እቺ ነገርም ታምራለች። የማዳምዬ ስጦታ ነው። የምር ክርስቶስን መድኃኒዓለም ብቻ ያወጣችው ቦታ ይተካላት። በጣም የሚወዳት መዳም ናት። 2 ዓመት ሳንኮራረፍ ያው ሰው ነው ማጠላል የለም። አንዳንድ ጊዜ ልንኮርፍም እንችላለን፣ ግን ይሄን አይደለም። ግን እላለሁ አለበስኩም ለመሄድ ተዘጋጅቻለሁ ጋይስ። ቆይ ካሜራውና ዙሪያ ለስራላችሁ ምንድነው የሻንጣይም ማለት ነው። እና ጋይሶቼ ይሄው እንደዚህ ክላስን እንደዚህ ትቼ ልሄድ ነው። አያችሁ እንደዚህ መድኃኒዓለም አባቴ አንተ በሰላም አስገባኝ፣ በቤተሰቤ ጋር አድርሰኝ አደራህ። እንደዚህ ማለት ነው። ይሄው ሻንጣዬ እዚህ ጋር ደግሞ ቅባት ባለፈ ሻንጣ ሳስተካከል ቅባት ተደፋብኝ። ይሄ ሻንጣው ላይ ማለት ነው። ይኸውላችሁ ይሄ እንደዚህ እና ይሄንን ቱታ ነው አድርጌ የሚሄደው ጋይሶቼ። ይሄን እዚህን ቱታ ከዚህ ጫማ ጋራ ማለት ነው ጋይስ። እና ይሄን ይመስላል። ቤቴን እንደዚህ ትቼ ለመሄድ ተነስቻለሁ፣ ክላሴም ማለት ነው። እና ለትንሽ ጊዜ ነው እና እንደዛ እኔ ደግሞ እቹትና ጋይሶቼ ገና ለብሳለሁ፣ አልለበስኩም። ትንሽ ደቂቃ ነው የሚቀረኝ ለመሄድ። በራሴ ነው የራሴን ፀጉሬን ያስተካከልኩት። እዚች ጋር ቻፕስቲክ አትታይም፣ በስለ እንትን ጣል አድርጌያለሁ። ፊቴ ደግሞ ምንድነው እናንተ፣ እቺ ካሜራ ደግሞ በጣም የተባረከች ናት፣ ታምራለች፣ ሰውን ታዛምራለች። እና ጋይስ ይሄን ይመስላል። እና በሰላም ግቢ በሉኝ። በሰላም ገብተሽ ተመለሺ ወደ ሁለተኛ እናትሽ። አሁን የመጀመሪያ እናቴ በስቃይ የወለደችኝ ከ2 ዓመት በኋላ ላያት እየእርኩ ነው። ደግሞ ሁለተኛ እናቴን ደግሞ ታልሽ ያገኛታለሁ ከወራቶች በኋላ ማለት ነው። እና ጋይስ እንዴት ነው? አምሮብኛል። ቻፕስቲክ እዚህ ትንሽ ጣላረኩኝ። ምንም ፊቴ ላይ ምንም አላረኩም። እና እንደዚህ በራሴ ፀጉሬን ደግሞ በራሴ ሰርቼ እንደዚህ ፋብያለሁ ጋይስ። እና ዩቲዩብን ሰብስክራይብ አድርጉ፣ አበረታቱኝ። በርቺ ጎበዝ፣ ጠንከር በይና ዶላሩን እስኪ ቁጥር አድርጊ መቁጠሩን ጀምሪ በሉኝ። እና እንደዚህ በቃ ላሰናብታችሁ ነው። ዛሬ ደቂቃዎች ነው የቀሩኝ። እና ጋይስ ብሎኬ ከተመቸኝ እስከ ቤቴ እስከ ቤቴ እላለሁ። እና እወዳችኋለሁ። ሰብስክራይብ አድርጉልኝ፣ ሼር፣ ላይክ ምናምን ኮሜንት አስተያየት እንፈልጋለሁ። እና እንደዛ እላችኋለሁ ጋይስ፣ አበረታቱኝ። ደህና ሁኑ። ብሎኬ ይቀጥላል በፈጣሪ ፍቃድ ማለት ነው። እስከ ሀገሬ እስከ ቤቴ ጋይስ ታውቃላችሁ እንግዲህ ያለው ብሎኬ ማለት ነው። አሁን ውስጥ ነው ያለው። ሲበርዳል ሶስት ሰዓት ቆይታ ተቀየርኩ። እንደዛ ነገር ነው። እና አዲስ አበባ ይስደርስ ደግሞ አየሩ ይለሳል። ውጭውን ታያላችሁ። ቀጥታ ነው ግን የረስም ማለት የባስ ቆርጠልኛል። ጋይስ ዱባይ እንዴት አባታ እንደምታምር ይው በስጋብር ላይ ሆኜ ሲያያት በጌታ እንዴት ነው የሚያምረው እናንተ። እዚህ ውስጥ ነው እንደምንኖረው ለካ። ኧረ ተውኝ ጋይስ፣ ይው እስኪ እንዴት አባቱ እንደሚያምር
وأذكركم بأن التدخين ويابات يعني لاند ور مع السلامة باي باي بقاون تنستنا تقدم مقالة بتقديم خدمة ضيافة بالوجبات التي تم طلبها مسبقا وتاريخ مشتريات على مدى سنكسكس كفرتي واسمع ميال للتعرف على قائمة بقى دبي شنيتنا ايو دنبرون الفنان ختم وسطان اياجو ايو اسكي كما يمكنكم دفع ثمن الوجبات عبر بطاقتكم الائتمانية أو رحلة ويمكنكم الآن الاستمتاع بخدمة الترفيه المجانية سكاي تايم المتوفرة على متن هذه الطائرة. سكاي تايم على جهازكم المحمول. انتي سباتو እንደሚያምሪው በስካበር وتفخر مؤسسة العربية للطيران في مشاريع التعليم والرعاية الصحية. يا ربي. لمعرفة المزيد عن مبادرات صحافة الخير يمكنكم زيارة الصفحة الخاصة بالمبادرة التي أمامكم. على جميع رحلاتكم. شكرا لحسن استماعكم ونتمنى لكم رحلة ممتعة. Ladies and gentlemen, welcome aboard once again. I am Fat from the cabin team and along with Suraya Rehab, led by cabin supervisor Mustafa, we are here to ensure that you have a comfortable and enjoyable flight. Now that you are in the air, I would like to ጭላንጭልም ብትሆን የሀገራችን ድባብ ትታያለች። በጨለማ ትንሽዬ ጨለማ ነው ግን ይታያል። ደርሰናል ከሌሊቱ ማለት ነው። 1 ሰዓት አልሆነም። ስንት ነው ሰዓቱ ራሱ እስኪ ቼክ ላድርገው። 12 ሰዓት ማለት ነው። 12 ሰዓት ከ25 ደቂቃ ነው። እየደረስን ነው እንግዲህ ልንወርዳት ነው አዲስ አበባ። ጋይስ ይመቻችሁ። ብሎግ በጨለማ ነው ግን ጋይስ ይሄ አዲስ አበባ ነው በማታ ሲባል እውነት ትላላችሁ? ከዱባይ ምን አነሰች? እስኪ ወስጋበ አያችሁ? ይገርማል። ጌታን ሀገራችን ለካ እንዴት ታምራለች። ይው በስጋበር ይው በማታ ማለት ነው። ይው ደርሰናል እንግዲህ እግዚአብሔር ይመስገን ፈጣሪ ስለረዳን ስላደረሰን እዚህ ጋር ደርሰናል እላችኋለሁ። ግን ይው እስኪ እንዴት አባቱ እንደሚያምር ገረመኝ። እኔ እኮ ዱባይ ውስጥ ተመለስኩ እንደያልኩ ነው። ኧረ ጉድ ይው አይ ሀገሬ ዞሮ መግባይ የትም ቢዞር እግዚአብሔር ይመስገን ወርድናል። ፈጣሪ ይመስገን ተመስገን ጌታዬ። ደርሰናል እንግዲህ አየር ማረፋችን። መብራቱ በጣም እንትን ይላል፣ ብርሃን ይሰጣል። መሬት ላይ ነን አሁን፣ አልቆምም ግን እየተሽከረከረ ነው። ይታያል እኔ እንጃ። መብራቱ በጣም ብርሃን አለው። ኢትዮጵያ ደስ ስትል ደርሰናል። እየዞርን ነው ለማውረድ ማለት ነው። እኛ ተመስገን ጌታዬ። ደስ ይላል። ጌታ ቀን ይመስላል ግን ከሌሊቱ 6 ሰዓት ነው እንደ ኢትዮጵያ። በዱባይ 1 ሰዓት።